እንዴት ዋላችሁ? የዛሬው ርዕስ እንደምታዩት ቁንጅና ነው። ቁንጅናን እናንተ እንዴት ታዩታላችሁ? የተለያዩ ሰዎች ስለ ቁንጅና የተለያየ ዴፊኒሽን አላቸው። በሞዴሊንግ እና ፋሽን ኢንዱስትሪው ካየነው ቁንጅናን በቁጥር ያስቀምጠዋል። ይሄን ያክል የወገብ ቅጥነት፣ እርዝመት፣ የጸጉር መጠን፣ የጸጉር አይነት፣ የአይኗ፣ የአገጯ፣ የፊቷ እርዝመት እያሉ ዲፋይን ያደርጉታል። ነገር ግን አብዛኛው ህዝብ የሚስማማበት ስለ ቁንጅና አንድ ነገር አለ። ይሄ ምንድነው? ትክክለኛ የሴት ውበት የሚወጣው ከውስጥ ነው። ያ ነው ሰዎችን ይዞ የሚያስቀረው። ያ ነው ወዳጅ እንድታፈራ የሚያደርጋት፣ ተወዳጅ የሚያደርጋት ከውስጧ ያለው ማንነት፣ ለሰዎች የምትሰጠው ፍቅር፣ ሰዎችን ትሪት የምታደርግበት መንገድ፣ የእውነተኛ የርህራሄ ስሜት። ይሄ ፎርጅድ ፌክ የሆነው ለምሳሌ ቴምፖራሪ አይተነው የሚጠፋው ሳይሆን ሁል ጊዜ ከሷ ጋር ያለው ለሰዎች ያላት አክብሮት፣ ለራሷ ያላት አክብሮት የመሳሰሉት ናቸው። እስኪ የመጀመሪያውን ነጥብ እንየው። ሴት ልጅ መጀመሪያ ለራሷ አክብሮት ሊኖራት ይገባል። ሴት ልጅ ራሷን ካከበረች ሌላውም ሰው ያከብራታል። ያ ማለት ምንድነው? ማንም ተነስቶ ሊሰድባት፣ ሊያንቋሽሻት፣ አጓጉል በሆነ መንገድ ሊይዛት አይሞክርም። ምክንያቱም ራሷን እንደምታስከብር፣ ራሷን እንደምታከብር ያ ሰው ያየዋል፣ ይረዳዋል። በተለያዩ መንገዶች ሚስትሪት እያደረጋት ኦኬ ይሁን እያለች የምትቀጥል ከሆነ ራሷን እያከበረች አይደለም፣ ያም ሰው አያከብራትም ማለት ነው። ስለዚህ የመጀመሪያው መሰረት ሴት ልጅ ቆንጆ ነች ለመባል ለራሷ ክብር ያላት መሆን አለባት። ራሷን የምታስከብር መሆን አለባት። ራሷን በምትይዝበት መንገድ ነው ሌላም ሰው እሷን የሚይዛት። ኦኬ፣ ስለ ራሷ የሚሰማት ስሜት ነው ሌሎቹም ስለ እሷ የሚሰማቸው። ይሄንን ነጥብ ያዙልኝ። ሁለተኛው ፒስፉል ማይንድ ወይንም ደግሞ የተረጋጋ ስሜት ይለዋል። አንዳንዴ ኢሞሽናል ኢንተለጀንስ ሲባል ሰምታችሁ ሊሆን ይችላል። ስሜታዊ ብስለት ማለት ምን መሰላችሁ? መቼ ምን ማለት እንዳለባት የምታውቅ ሴት፣ ዝም ብላ እንደመጣላት ሳይሆን የምትናገረው ጊዜ ትመርጣለች፣ ቦታ ትመርጣለች፣ ስሜቷን ትቆጣጠራለች። ሐዘን፣ ንዴት፣ ብስጭት አይሰማትም ማለት ሳይሆን ብስጭቷንም ሐዘኗን፣ ንዴቷን ማውጣት በሚገባት ቦታ ያንን ነገር ኤክስፕረስ ካደረገችው፣ ካወጣችው ሰዎችን የሚጎዳ ሊሆን ይችላል፣ ራሷን ክብር ዝቅ የሚያደርግ ሊሆን ይችላል። ስለዚህ ቦታ ትመርጠለታለች። መቼ ምን ማለት እንዳለባት፣ መቼ ምን አክት ማድረግ እንዳለባት የምታውቅ በሳል ሴት ነች። ይሄ ሁለተኛው የውበት ምልክት ነው። በጣም የተረጋጋች ነች። አትናደድም ማለት አይደለም፣ ትናደድ ይሆናል ግን ስለምትረጋጋ፣ ስሜቷን ስለምትቆጣጠር ሁል ጊዜ እርጋታዋ ውበቷ ይሆንላታል። ንዴቷን የማትቆጣጠር ሴት ግን ሁል ጊዜ ቁንጅኗ ይፈርስባታል፣ ወይንም ደግሞ ሊሰጣት የነበረው ሞገስ፣ ሊሰጣት የነበረው ክብር ይጠፋል። ንዴት ሁል ጊዜ ቁንጅናን ይነጥቃል። በተቃራኒው ደግሞ መረጋጋት ሁል ጊዜ ቁንጅናን ይጨምራል፣ ሞገስ ይጨምራል። ስለዚህ የመረጋጋት ልማድ፣ ፒስፉል የሆነ ሰላም ካላት አንድ ሴት በአካባቢው ያሉ ሰዎችም ሰላም ይሰማቸዋል፣ የመረጋጋት ስሜት ይሰማቸዋል። እሷ ጋር የመረጋጋት ስሜት ከሌለም እንደዚሁ አካባቢዋ ላይ ያለው ሰው በሙሉ ያንን ስሜት መረዳት ይችላል፣ ይሰማዋል፣ ይሰራጫል ማለት ነው። ልክ እንደ ጨረር እሷ ጋር ያለው ስሜት ለሌሎቹም የሚዳረስ ነገር ነው ማለት ነው። ስለዚህ ወንዶች ይሄንን ነገር በደንብ ሴንስ ያደርጉታል። መረጋጋት የሌላትና መረጋጋት ያላትን ሴት፣ ሰላም በውስጧ ያላትን ሴት በደንብ ማወቅ ይችላሉ። ምክንያቱም ተፈጥሮ በራሱ ይሄንን ነገር ሴንስ እንዲያደርጉ ተደርገው ነው የተሰሩት። ሶስተኛው ባህሪ ደግነትና አፍቃሪነት። በነገራችን ላይ እነዚህን ባህሪዎች የቀጠሮ ሰዓታችን ላይ አሁን ለምሳሌ ከአንድ ፍቅረኛችን ጋር ተቀጣጥረን ሻይ ቡና እያለን የዛን ሰዓት ልክ እንደ ድራማ ተለማምደን አክት የምናደርጋቸው ባህሪዎች አይደሉም። ብዙውን የህይወታችንን ክፍል እየተለማመድናቸው፣ ሰው አየን አላየንም እየተለማመድናቸው የምንመጣቸው ናቸው እንጂ በዛች የቀጠሮ ሰዓት ላይ ደግነትና አፍቃሪነትን አሳይተን ከዛ ኔክስት ዴይ ላይ ላንደግመው እንችላለን። ከዛ ወደ ህይወት፣ ወደ ትዳር ሲገባማ ከየት አባቱ ይመጣል ያ ደግነት፣ ያ አፍቃሪነት? እዛ ጋር ለካ ስንቀጣጠር በቀጠሮ ሰዓት ላይ፣ በፍቅረኝነት ሰዓት ላይ ስናሳልፍ የነበረው ለካ ድራማ ነው፣ ተለማምደን የመጣ ነው ባህሪ ነው እንጂ እውነተኛው ውስጣችን ያደገ፣ የተኮተኮተ፣ የዳበረ ነገር የለም። ስለዚህ ማዳበር ነው ያለብን። እነዚህን ባህሎች፣ እነዚህን ልማዶች ማዳበር፣ ደግነትና አፍቃሪነት። አንድ ሴት ደግ ስትሆን፣ አፍቃሪ ስትሆን
የግዴታ በአካባቢዋ ላይ ያሉ ሰዎችን ብቻ ላይሆን ይችላል የምትወደውና የምታፈቅረው። ማንኛውንም ሰው ስለሆነ የሰው ዘር ስለሆነ ታከብራለች፣ አክብሮት አላት። በምን ይገለጻል አክብሮት? የግዴታ በትልቅ ነገር አይደለም አክብሮት የሚገለጸው። ለምሳሌ ሰዎች የሆነ ነገር ሲያልፉ ቢወድቅባቸው አንስቶ ማቀበል፣ አይዞ ተረጋጋ። ሰዎች ሲደነግጡ ሲወድቁ የሆነ ችግር ሲገጥማቸው አወቀችውም አላወቀችውም አወቀቻትም አላወቀቻትም አይዞሽ ደነገጥሽ አይዞሽ ብሎ በቃ ብዙ ምሳሌዎችን መጥቀስ ይቻላል። ለልጆች ኬር ማድረግ፣ ብናውቃቸውም ባናውቃቸውም ልጆችን ትሪት ማድረግ የመሳሰሉት በተለያየ የሰውነታችን እንቅስቃሴ፣ የድምጻችን ቶን፣ የአይናችን አካሄድ፣ የአጠቃላይ የሰውነታችን እንቅስቃሴ ይህንን ያሳብቅብናል። ሪሊ የእውነተኛው የሰዎች ደግነትና አፍቃሪነት ውስጣችን አለ ወይንስ ፌክ ነው፣ የውሸት ነው፣ ማስመሰል ነው የሚለውን ያሳብቅብናል። ስለዚህ እውነተኛውን ማዳበር አለብን። በጣም ውበት ይጨምራል፣ ሴት ልጅ ማራኪ ያደርጋታል የሚባለው ሶስተኛው ባህሪ ነው፣ ደግነትና አፍቃሪነት። ሌላው አመስጋኝነት ነው። ከማማረር ይልቅ አንዲት ሴት ባላት ነገር ላይ ሁል ጊዜ አመስጋኝ ስትሆን ውይ ተመስገን፣ ውይ ተመስገን፣ ይሄ ነገር የለኝም፣ ውሽ ይሄ ደግሞ እንደዚህ ሆነ፣ ይሄ ደግሞ እንደዚህ ሆነ። ሰዎች ሁል ጊዜ ምሬት መስማት አይፈልጉም። ደስ የሚሉ ነገሮችን መስማት ይፈልጋሉ። አእምሯቸው እንዲያርፍ ይፈልጋሉ። በተለይ ደግሞ የኛ የምንላቸው ሰዎች አጠገባችን ሲሆኑ ሰላምና እረፍት እንዲሰማቸው ነው የሚፈልጉት። ስለዚህ ከማማረር ይልቅ አመስጋኝ የሆነች ሴት ውብ ነች። በጣም ሰዎች አጠገቧ መሆን ይፈልጋሉ። ተወዳጅ ትሆናለች። ሌላው ሰልፍ ኬር ነው። እንግዲህ የውስጥ ውበቷን ተንከባክባ ስትጨርስ ከዛ ደግሞ የትኛው ነው የሚቀጥለው? ከውጭ ያለው እረፍት ያስፈልጋታል። ውሃ መጠጣት አለባት። ቆዳዋን መንከባከብ አለባት። ይሄ ግዴታ ነዋ። ይሄ ሰውነታችን ነው አይደል እንዴ ሁሉንም ነገራችን ተሸክሞ የሚኖረው። ሰውነታችን ከተጎዳ እኛ የለንም። ውስጣችን ቢሰራም ሰውነታችን ለሰዎች ሲያዩት የሚያስደነግጥ የሚዘገንን አይነት አፒራንስ ሊኖረን አይገባም። ንጹህ ጽድት ያለን ውሃ የምንጠጣ፣ በቂ ረፍት የምናገኝ፣ አይምሯችንን በትክክል ለመስራት እነዚህን ነገሮች ማግኘት አለበት። በቂ ምግብም ባይሆን ቢያንስ የተመጣጠነ ባላንስድ የሆነ ነገር ማግኘት አለብን። ስለዚህ ራሳችንን እንደምንጠብቅ ሰዎች ሲያዩ ለእኛ ክብር፣ ለሰው ብለን አይደለም ባይዘዌ እነዚህን ነገሮች የምናደርገው ራሳችንን ስለምናከብር ነው። ይሄ ለአይምሯችን ራሱ ምግብ ነው። ራሴን ስጠብቅ፣ ሻወር ስወስድ፣ ጥፍሬን ሳስተካክል፣ ጸጉሬን ሳስተካክል አይምሮዬ የሚገርም መልእክት ለማን ያስተላልፋል? መልሶ ለራሴ ይነግራል። በጣም ጠቃሚ ነኝ፣ በጣም ቫሊዩድ ነኝ፣ ለካ በጣም ራሴን የምጠብቅ ክብር ያለኝ ራሴን እማከብር ሰው ነኝ እያለ መልእክት ያደርሳል አይምሯችን ለራሳችን ማለት ነው። ስለዚህ ራስ መጠበቅ ሌላኛው የሴትን ውብ መሆን፣ የሴትን ቫሊዩ ያላት ሴት መሆኗን የሚያሳይ ነው ማለት ነው። ሌላው ጆይ እና ፖዘቲቭ መሆን፣ በቃ ደስተኛ ሴት፣ ሁሌ ሀፒ፣ ፊቷ ላይ ፈገግታ የሚነበብባት፣ ቃላቶቿ ሁሉ ፖዘቲቭ፣ ሰውን ለማብጠልጠል የማትቸኩል፣ ራሷንም ሆነ ሌሎችን ሰዎች ሁል ጊዜ ኔጌቲቭ ሳይዳቸውን እያነሳች የማትናገር ሴት ስትሆን እንዲሁ በጣም ውብ ነው የምትሆነው ማለት ነው። ስለዚህ ውዶችዬ እነዚህ ነገሮች በአንድ ጀንበር ተለማምደናቸው ሄደን የቀጠሮ ቦታችን ላይ ከሰዎች ጋር ብቻ ስንሆን አክት የምናደርጋቸው ባህሪዎች አይደሉም። ብቻችንን ስንሆንም በየቤታችን ቁጭ ብለን ፕራክቲስ የምናደርጋቸው ናቸው። ከልብ ለማዘን መሞከር፣ ሰዎችን ለመውደድ መሞከር፣ ለራሳችን ርህሩህ መሆን፣ ራሳችንን መጠበቅ፣ ለራሳችን በቂ ረፍት መስጠት፣ ምግባችንን በሰዓቱ መብላት፣ ውሃ መጠጣት፣ ቴኬር ማድረግ፣ ስለ ሌሎች ቅን የሆነ አስተሳሰብ እንዲኖረን መለማመድ ስልጠና ይፈልጋል። ካልሰለጠን ነው የሚዳብር ነገር አይደለም። ልክ ጡንቻ እንቅስቃሴ ስናደርግበት እየዳበረ እንደሚሄደው ሁሉ እነዚህም ባህሪዎች ሁል ጊዜ ስንሞክራቸው እየዳበሩ ይመጣሉ ማለት ነው። ስለዚህ ቁንጅና በአጠቃላይ እነዚህ ሁሉ ተደምረው ከውጭ የሚታዩ ፊታችንን ፍክት የሚያደርጉ ሰዎች ከኛ ጋር መሆን እንዲመኙ የሚያደርጉ ነገሮች ናቸው ማለት ነው። ሀሳባችሁን አስቀምጡልኝ። በጣም ነው የምወዳችሁ። አመሰግናለሁ። ባይ ባይ።